እሺ ዳን ተግባባና? አዎ ተረድቼሻለሁ ሊዛ። ግን እንደዚህ ዝም ብለሽ አትናደጂ። አየካ ዳን ይሄንንም ጭምር ነው የምልህ። ምኑን? ፍቅር ከተባለች ልጅ ብትርቅ ይሻላል ዳኒ። ልጅቷ ልትጠቀምብህ ነው እንጂ የምፈልገው እውነት ወዳህ አይደለም። እሷ እንደውም ፍቅር ራሱ ምን እንደሆነ አታውቅም። እሺ አውቃለሁ እኮ እሷ ግድ የላትም። ግን አጠገቤ ስትሆን ሳወራት ሳገኛት ደስ ይለኛል። በቃ ሙዴ ይቃናል። በቃ ተመችታኛለች። ዳኒ አትጃጃልብኝ። ልጅቷ እንኳን ላንተ ለእናቷ ራሱ የምትሆን ልጅ አይደለችም። ከሷ ጋር ያሰብከውን ነገር ብታቆም ይሻላል። በኋላ ቤዛ ምን አለች ነው የምትለው። ይቆጭሃል። እሺ በቃ እሺ። አይ ሩታ ቆይ አሁን ከመቼ ጀምሮ ነው እሱ ጋር መመላለስሽን እንደምትወጁ የሚያሳየው? እና ምን ላርግላሊ? ግራ ቢገባኝ እኮ ነው። በጣም ነው ግራ ይገባኝ። ሁሉም ሰው እሱም ባይ ነው። ብዙ ሴቶች ስለሚወዱት እኮ እንደዚህ የሚኮራው። ብዙ ሴቶች? አንቺ ስለነሱ ምን ይመለከትሻል ሩታ? ራስሽን እኮ ከነሱ ጋር ማወዳደር የለብሽም። አንቺን የምትመስል በዚህ ምድር ላይ የለችም። ያንቺን አመለካከት፣ ያንቺን አስተሳሰብ፣ ያንቺን ስብዕና፣ ያንቺን ውስጣዊና ውጫዊ ውበት ማንም የያዘች ሴት የለችም። እሱን መጀመሪያ ማወቅ አለብሽ። አዎ ግን ደግሞ ለሊ ብዙ ፈላጊዎች ሲኖሩት እኔ ለይቶ ከነሱ ያየኝም። ምናልባት ልክ እንደነሱ አስቦኝ ቢሆንስ? አይ አይመስለኝም። ዶክተርን ከማንም ሴት ጋር አይቼው አላውቅም። እንደዛ አይነት ሰው እንኳን አይመስለኝም ሩታ። ደግሞ ቢሆንም ብዙ ሴቶች የሚያፈቅሩትን ወንድ ማፍቀርሽ እኮ በጣም ሊያስደስትሽ ነው የሚገባው። እሱማ ደስተኛ ነኝ። በመቀጠል ደግሞ ዶክተርን ሌላ ሴት አፈቀረችው ማለት አንቺ እሱ መተው አለብሽ ማለት አይደለም። ከነሱ ማለት አንቺ ልዩ ሆነሽ መገኘት አለብሽ። አንቺ በብዙ ነገር የተለየሽ ነሽ። እሱን ነገር ደግሞ ፈልገሽ ማወቅ አለብሽ። ከዛ በኋላ የዶክተር ምርጫ ነው፣ እሱ ነው የሚወስነው። አትጨነቂ ሩታ። እሱማ እኮ ልክ ነሽ ለሊ። ግን ደግሞ እንዴት እንደሚኮሳተርብኝ ስላላየሽ እኮ ነው። ለእኔ ሲሆን ጭራሽ ፊቱ አይፈታም። እሱ ያጋጥማል። ዶክተር ደግሞ በመናገር የሚያምን ሰው አይነት አይደለም። አንቺ ደግሞ አፉን ሳይሆን አይኑን አይተሽ ብዙ ነገር መረዳት አለብሽ። አስተዋይኮች ብዙ ነገር ትማሪያለሽ። እሱን እኮ አዎ ልክ ነሽ ለሊ። ግን ደግሞ አሁንም እኮ እዛ መመላለሴን በጭራሽ አልወደደውም። እሺ ምን ላድርግ? ለምን ዝም ብለሽ ትመላለሻለሽ? ለምንወደው ሰው የምንከፍለው መስዋዕትነት እኮ በጣም ያስደስታል። አንቺ ማድረግ ያለብሽን ነገር አድርጊ። ግን ሩታ እሱ ለአንቺ ስሜት እንደሌለውና እንደማይወድሽ ያወቅሽ ቀን ወደፊት ወደ ኋላ ሳትይ ቶሎ መመለስ አለብሽ። እሺ ለሊ። ወይኔ ጉዴ! ማሚ ናት። ምንድነው እሱ? እዚህ እንደሆንኩ የተናግራት ነው የመጣሁት። በቃ ልሂድ ለሊ። እሺ ብታረቅ አስበይ። አይ ሩታ አሹ ምንድነው? ማናት እሷ? አረ ንቄ ተቃላሉ አታቀኝ አላቀት አንተዋወቅም እንዴ? አላቀትም ትላለህ እንዴ? ጎትተ ሳሎን ድረስ ይዛ ገብተህ። አሹ ማናት እሷ? ቤቲ ይባላልው። ቤቲ? አሹ አረ እኔ ከዛሬ ውጭ አይቻት አላቅም። ሴትዮ ቆይ ከኔ የምፈልጊው ነገር አለ እንዴ? የምትወጪ ከሆነ ውጪ። ማንሽ ቤቲ? ሰው ቤት ዝም ብሎ አይገባም። ለምንድነው ዘው ብለሽ ሰው ቤት የገባሽው? እሺ በጣም ይቅርታ። ኦ አሹ ቀብራራው የሚይ ልጅ ሴትዮ ትወጫለሽ አትወጭም ዛሬ? አሹ ምንድነው ጫጫታው? እንዴ አንቺን አውቅሻለሁ። እዚህ ምን ታደርጊያለሽ? ታውቂያታለሽ? አዎ ጓደኛዬ ናት። እምልሽ እኮ እሷን ነው። ጓደኛዬ? አዎ ታውቂያት፣ እናቴ ናት። እሺ ቤት ይባላለሁ። እታለም እባላለሁ። የፍቅር እናት ነኝ። ይኸውልሽ ከዚህ በኋላ ሰው ቤት ሲገባ ተንኳክቶ ነው እሺ የሚገባው። አለች የለችም ልግባ አልግባ ብለሽ በስርዓት ነው መግባት ያለብሽ። እሺ ዝም ብሎ ሰው ቤት ዘው ተብሎ አይገባም። እሺ በጣም ይቅርታ። የፍቅር ጓደኛ ተሆነችማ ግድ የለም እረዳታለሁ። እንዴ የፍቅር ጓደኛ ሆኖ ማን ጤነኛ አለ ብለሽ ነው? እኔ እኮ ቅበረኝ ስትለኝ ማን ዘመን ሞቶባት ነው የኔ እናት ምስኪን ብዬ እኮ በጣም ሳዝንላት ነበረ። ሞች አሹ ወደ ስራ ተመለስ አንተ ይሻላል። ቤቲ ነይ በቃ መኝታ ክፍሌ ላሳይሽ። እሺ On heavy night, your cycle is your time to sleep uninterrupted.